ሰላም ጤና ይስጥልኝ ውድ የኒውሶኖሚ ቻናል ተከታታዮች የሰዓቱን ዜናዎች አርዕስተ ዜናዎቹን በማስቀደም እንደሚከተለው አሰማችኋለሁ። ተጨማሪ ወታደሮቿ የጦር መርከቧ ወደ ባህረ ሰላጤው የደረሱት አሜሪካ የእግረኛ ዘመቻ ለማካሄድ መዘጋጀቷ ተነገረ። ንጉሥ አንፈልግም የሚሉ ፕሬዝዳንት ትራምፕን የሚቃወሙ ሰልፎች በበርካታ የአሜሪካ ከተሞች ተካሄዱ። አቅጣጫ በሳተች ጀልባ ላይ ለ6 ቀናት ከቆዩ ስደተኞች መካከል 22ቱ ሞተው ተገኙ። የተከበራቸው የቻናሌ ተከታታዮች እስከ መጨረሻው አብራችሁን ከቆያችሁ እነዚህንና ሌሎችንም ዜናዎች ትከታተላላችሁ። መልካም ቆይታ። ተጨማሪ ወታደሮቿና የጦር መርከቧ ወደ ባህረ ሰላጤው የደረሱት አሜሪካ የእግረኛ ዘመቻ ለማካሄድ መዘጋጀቷ ተነግሯል። ቅዳሜ ዕለት በሺዎች የሚቆጠሩ ተጨማሪ ወታደሮችና አንድ የጦር መርከቧ ወደ መካከለኛው ምስራቅ የደረሱት የአሜሪካ መከላከያ ሚኒስቴር ፔንታገን በኢራን ውስጥ ለሳምንታት የሚቆይ የእግረኛ ሰራዊት ዘመቻ ለማካሄድ እየተዘጋጀ መሆኑ ተገልጿል። ኢራን በሳውዲ በፈጸመችው ጥቃት የአሜሪካ ወታደራዊ ጄት መመታቱ ተረጋግጧል። ሳውዲ አረቢያ ውስጥ በሚገኝ የአየር ኃይል ሰፈር ላይ በተፈጸመ ጥቃት የአሜሪካ ወታደራዊ ማዘዣና መቆጣጠሪያ አውሮፕላን መመታቱን ትክክለኛነታቸው የተረጋገጡ ፎቶዎች አመልክተዋል። ከሳምንታት በፊት የተፈጸመውን ጥቃት የሚያሳዩ ፎቶዎች መጀመሪያ ላይ የተጋሩት የአሜሪካ ወታደራዊ ዜናዎችን በሚያወጣው የፌስቡክ ገጽ ላይ ነበር። ምስሎቹ E3 ሴንትሪ የተባለው አውሮፕላን ለሁለት ተገምሶ አሳይተዋል። ቢቢሲ ባደረገው ማጣራት ፎቶዎቹ ከሳውዲ ዋና ከተማ ሪያድ ደቡብ ምስራቅ 100 ኪሎ ሜትር ርቀት ላይ በሚገኘው የልዑል ሱልጣን አየር ኃይል ሰፈር የተነሱ ናቸው። በአውሮፕላኑ ዙሪያ የሚታዩት ነገሮች ከሳተላይት ምስሎች ጋር ተመሳሳይ ናቸው። የቢቢሲ የመረጃ ማጣሪያ ቢቢሲ ቬሪፋይ ከጥቃቱ ቀን በፊት የወደሙ E3 አውሮፕላን በስፍራው እንደነበር በሳተላይት ምስል የተመለከተ ሲሆን ጉዳቱ የደረሰበት ተመሳሳይ አውሮፕላን ነው ለማለት ግን እርግጠኛ አይደለም። ማጣራት ከተደረገባቸው ፎቶዎች መካከል በአንዱ ላይ የአውሮፕላኑ የጭራ ቁጥር ይታያል። ቁጥሩን በመጠቀም በተደረገው ማጣራት አውሮፕላኑ በበረራ ላይ እንደነበር ለማረጋገጥ ተችሏል። በጥቃቱ ዕለት የተወሰዱ የሳተላይት ምስሎች በአየር ኃይል ሰፈሩ ውስጥ እሳት እንደነበር አሳይተዋል። ነገር ግን እሳቱ E3 አውሮፕላኑ ላይ ጉዳት በደረሰበት ጥቃት የተነሳ ስለመሆኑ ግልጽ አይደለም። ከጥቃቱ በኋላ አንድ የአሜሪካ ባለስልጣን ለሮይተርስ ዜና ወኪል ኢራን በአየር ኃይል ሰፈሩ ላይ በፈጸመችው ጥቃት 2 በጽኑ የቆሰሉትን ጨምሮ 12 የአሜሪካ ወታደሮች መጎዳታቸውን ተናግሮ ነበር። ጦርነትን ተቀባይ ለማድረግ ኢየሱስ ክርስቶስን መጠቀም አይቻልም ሲሉ የካቶሊኩ ርዕሰ ሊቃነ ጳጳሳት ፖፕ ሊዮ ተናግረዋል። የእስራኤልና አሜሪካ በኢራን ላይ ያካሄዱት ያለው ጦርነት 1 ወር በሞላው በአሁኑ ወቅት የካቶሊክ ቤተክርስቲያን ጳጳስ ሊዮ 14ኛ እግዚአብሔር ጦርነትን የሚያካሂዱ እጃቸው በደም የተጨማለቀ መሪዎችን ጸሎት አይቀበልም ሲሉ ተናግረዋል። ጳጳሱ ቫቲካን ውስጥ በሚገኘው የቅዱስ ጴጥሮስ አደባባይ የሆሳዕና በዓልን ለማክበር ለተሰበሰቡ በ10 ሺዎች ለሚቆጠሩ ሰዎች ባደረጉት ንግግር የትኛውንም ጦርነት ለማካሄድ ኢየሱስ ክርስቶስን መጠቀም አይቻልም ብለዋል። የሰላም ንጉሥ የሆነው ኢየሱስ ጦርነትን አይቀበልም፣ ጦርነት ተቀባይነት እንዲያገኝ ስሙን መጠቀም አይቻልም በማለት ጦርነትን ተቃውመዋል። ለጳጳሱ ንግግር ምክንያት የሆነው አንዳንድ የአሜሪካ ባለስልጣናት አሜሪካና እስራኤል በኢራን ላይ በጋራ የከፈቱትን ጥቃት ተገቢነት ለማሳየት መጽሐፍ ቅዱስን በመጥቀሳቸው ነው። ባለፈው ረቡዕ አሜሪካ የመከላከያ ሚኒስቴር ፔንታገን ውስጥ በተካሄደ የጸሎት ስነ ስርዓት ላይ ሚኒስትሩ ፒት ሄግሴት ክርስቲያናዊ ጥቅስን በመጥቀስ ጸሎት አድርገው ነበር። የሚጠቀሟቸውን ቃላት በጥንቃቄ በመምረጥ የሚታወቁት ፖፕ ሊዮ በኢራን ላይ የሚደረገው ጦርነት እንዲቆም በተደጋጋሚ ጠይቀዋል። ባለፈው ሰኞ ደግሞ በአየር የሚደረጉ ጥቃቶች ማንንም የሚለዩ ባለመሆናቸው እንዲታገዱ ጠይቀዋል። የአውሮፓ የባህር ደህንነት ተቋም መርከቦች ከየመን የባህር ክልል እንዲርቁ አስጠነቀቀ። የየመኑ ሁቲ ታጣቂ ቡድን በቀይ ባህር በኩል በሚያልፉ መርከቦች ላይ ጥቃት መፈጸም እንደሚጀምር ማስጠንቀቁን ተከትሎ የአውሮፓ የባህር ጉዞ ደህንነት ተቋም መርከቦች ከየመን የባህር ክልል እንዲርቁ አሳስቧል። የአውሮፓ ህብረት የባህር ትራንስፖርት ደህንነት ተቋም በኢራን የሚደገፉት ሁቲዎች በንግድ መርከቦች ላይ ጥቃት ሊፈጽሙ ስለሚችሉ በተለይ ከቀይ ባህርና ከኤደን ባህረ ሰላጤ እንዲርቁ አስጠንቅቋል። ይህ ማስጠንቀቂያ የወጣው የሁቲ አማጽያን ቅዳሜ ዕለት በእስራኤል ላይ ሚሳኤሎችን ከተኮሱና ተጨማሪ ጥቃቶችን እንደሚፈጽሙ ካሳወቁ በኋላ ነው። ሰፊውን የየመን ግዛት የሚቆጣጠሩት ሁቲዎች ከህንድ ውቅያኖስ የዓለም አቀፍ የንግድ መስመር ወደ ሆነው ቀይ ባህር መግቢያ በሆነው የባቤል መንደብ መተላለፊያ ላይ ጥቃት በመፈጸም
የንግድ መርከቦችን እንቅስቃሴ ማደናቀፍ አቅም አላቸው። የአውሮፓ ህብረት የባህር ኃይል ተልዕኮ ጨምሮ እንዳስጠነቀቀው ከአሜሪካና ከእስራኤል ጋር ግንኙነት ያላቸው የንግድ መርከቦች ያለው ስጋት እስኪቀንስ ድረስ ከየመን የባህር ክልል መራቅ ለደህንነታቸው ጠቃሚ መሆኑን መክሯል። የደህንነት ተቋሙ ባወጣው ሪፖርት ላይ በቀይ ባህር ለሚተላለፉ ከእስራኤል ጋር ግንኙነት ላላቸው መርከቦች ያለው ስጋት ደረጃ ከፍተኛ መሆኑን አመልክቷል። ጨምሮም በቀይ ባህር በኩል የሚያልፉ ከአሜሪካና ከእስራኤል ጋር ግንኙነት የሌላቸው መርከቦችም ስጋት ያለባቸው ሲሆን ይህም በመካከለኛ ደረጃ ላይ ይገኛል ተብሏል። በኢራን የሚደገፉት ሁቲዎች ለ2 ዓመታት ጋዛ ውስጥ ጦርነት በተካሄደበት ጊዜ የእስራኤልን ጥቃት በመቃወም ለፍልስጤማውያን ያለውን ድጋፍ ለማሳየት በቀይ ባህር በሚተላለፉ መርከቦች ላይ ጥቃት ሲፈጽሙ እንደነበር ይታወሳል። ንጉሥ አንፈልግም የሚሉ ፕሬዝዳንት ትራምፕን የሚቃወሙ ሰልፎች በበርካታ የአሜሪካ ከተሞች ተካሄዱ። በትራምፕ አስተዳደር ላይ ቅሬታቸውን የሚገልጹ ትላልቅ የተቃውሞ ሰልፎች በተለያዩ የአሜሪካ ከተሞች ተካሂደዋል። ለሶስተኛ ጊዜ በተካሄደው ንጉሥ አንፈልግም ወይም ኖ ኪንግስ በሚል መሪ መፈክር ስር በተካሄዱ ሰልፎች ቀደም ሲል በሚሊዮን የሚቆጠሩ ሰዎች መሳተፋቸውን መረጃዎች ያሳያሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እያካሄዱ ያሉትን ጦርነት፣ የፌዴራል መንግስቱ የስደተኞች አያያዝ፣ የኑሮ ውድነትን ጨምሮ የሚከተሏቸው የተለያዩ ፖሊሲዎችን በመቃወም አደባባይ መውጣታቸውን አዘጋጆቹ ተናግረዋል። ትራምፕ እንደ አምባገነን ሊገዛን ይፈልጋል። ይህ አሜሪካ በመሆኑ ስልጣኑ የህዝቡ ነው። ስልጣኑ የነገስታት ወይም የቢሊዮነሮች ጓደኞቻቸው አይደለም ብለዋል አዘጋጆቹ። የዋይት ሀውስ ቃል አቀባይ ሰልፎቹን ከትራምፕ ጋር ችግር ያለባቸው ሰዎች ራሳቸውን የሚያከሙበት መድረክ ሲሉ ከመጥራት ባለፈ ለጉዳዩ ትኩረት የሚሰጡት ሰልፉን ለመዘገብ የሚከፈላቸው ጋዜጠኞች ናቸው ብለዋል። ቅዳሜ ዕለት ኒውዮርክን፣ ዋሽንግተን ዲሲን እና ሎስ አንጀለስን ጨምሮ በዋና ዋና የአሜሪካ ከተሞች ሰላማዊ ሰልፎች ተካሂደዋል። ከሰዓት በኋላ በመሃል ዋሽንግተን ዲሲ በርካታ ሰዎች ለተቃውሞ አደባባይ ወጥተዋል። ተቃዋሚዎቹ በሊንከን መታሰቢያና በናሽናል ሞል ተሰባስበዋል። እንደ ቀደሙ ሰልፎች ሁሉ ተቃዋሚዎች የትራምፕን፣ የምክትል ፕሬዝዳንት ጄዲ ቫንስን እና የሌሎች ባለስልጣናትን ምስሎች ይዘው ከስልጣን እንዲወርዱና እንዲታሰሩ ጥሪ አቅርበዋል። ቅዳሜ ዕለት ከተካሄዱት የንጉሥ አንፈልግም ተቃውሞዎች አንዱ በሚኒሶታ የተካሄደው ሲሆን ትልቅ ትኩረት አግኝቷል። በጥር ወር ሬኒ ኒኮል ጉድ እና አሌክስ ፕሬቲ የተባሉ 2 የአሜሪካ ዜጎች በፌዴራል ስደተኞች ተቆጣጣሪዎች በከተማዋ ተገድለዋል። ግድያዎቹ በመላ ሀገሪቱ ቁጣን ከመቀስቀሳቸው በላይ የትራምፕ አስተዳደርን የስደተኞች አያያዝ የሚቃወሙ ሰልፎች ተካሂደው ነበር። ቅዳሜ ዕለት በሺዎች የሚቆጠሩ ሰዎች የበርካታ ባለስልጣናትን ፎቶግራፍ በመያዝ ሴንት ፖል በሚገኘው የስቴት ካፒቶል ህንፃ ተሰባስበዋል። አሜሪካዊ አቀንቃኝ ብሪስ ስፕሪንግስቲን በመድረኩ ላይ በመገኘት ስትሪትስ ኦፍ ሚኒያፖሊስ ወይም የሚኒያፖሊስ ጎዳናዎች የተሰኘውን የጸረ ስደተኞች እንቅስቃሴን የሚቃወመውን ዘፈኑን አቅርቧል። በመጨረሻም አቅጣጫ በሳተች ጀልባ ላይ ለ6 ቀናት ከቆዩ ስደተኞች መካከል 22ቱ ሞተው መገኘታቸው እየተዘገበ ነው። በትንሽዬ ፕላስቲክ ጀልባ ወደ አውሮፓ ለመድረስ ሲጓዙ የነበሩ 22 ስደተኞች ለ6 ቀናት ባህር ላይ ሲንከራተቱ ቆይተው ከግሪክ የባህር ዳርቻ አቅራቢያ ህይወታቸው ማለፉን የአገሪቱ የጠረፍ ጥበቃ አስታውቋል። አንድ ህፃንና ሴቶች የሚገኙባቸው ሌሎች 26 ስደተኞች ደግሞ በአውሮፓ የድንበር ጠባቂ ኤጀንሲ ጀልባ በህይወት ተርፈዋል። ከመካከላቸውም 2ቱ በክሬት ደሴት ላይ ወደሚገኝ ሆስፒታል ተወስደዋል። ስደተኞቹን ያሳፈረችው ጀልባ ከምስራቃዊቷ የሊቢያ ወደብ ቶብሩክ የተነሳችው ባለፈው ቅዳሜ እንደነበር የፈረንሳይ ዜና ወኪል ኤኤፍፒ በባህር ጠረፍ ጥበቃ ቃል አቀባይን ጠቅሶ ዘግቧል። በባህሩ ላይ የነበረው መጥፎ የአየር ሁኔታ፣ የምግብና የውሃ ችግር ለስደተኞቹ ሞት አስተዋጽኦ ማድረጋቸውን የጠረፍ ጥበቃ ኃይሉ አስታውቋል። ግሪክና ጣሊያን በአቅራቢያቸው ከሚገኙ ቱርክና ከሰሜን አፍሪካ የሜዲትራኒያን ባህርን ተሻግረው የሚመጡ ከፍተኛ ቁጥር ያላቸውን ሰነድ አልባ ስደተኞችን እየተቀበሉ ነው። አብዛኞቹ ስደተኞች በሰሜን አፍሪካ ሀገራት በኩል የሜዲትራኒያን ባህርን የሚያቋርጡት የአየሩ ሁኔታ ጥሩ ነው በሚባልበት ወቅት ነው። የግሪክ የባህር ጠረፍ ጥበቃ ኃይል እንዳለው በጉዞ ላይ በትንሿ ጀልባ ላይ የነበሩት ስደተኞች አቅጣጫቸውን ስተው ካለ ውሃና ምግብ ለ6 ቀናት ባህር ላይ ቆይተዋል። በመጨረሻም ጀልባዋ ከግሪኳ ክሬት ደሴት በስተደቡብ የባህር ዳርቻ ላይ ስትቆም ነው በጠረፍ ጥበቃ ልትገኝ የቻለችው። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ እስቲ ቸር ያሰማን።